አንድ ጊዜ አይፎን ከገዛችሁ በኋላ ወደ ሌላ ማንኛውም የስልክ ብራንድ መቀየር ለምን በጣም አስቸጋሪ እየሆነ እንደሚመጣ አስባችሁ ታውቃላችሁ? ሌሎች ስልኮች የተሻሉ አገልግሎቶችን ወይም ዋጋ ቢያቀርቡም የአፕል ተጠቃሚዎች ወደ አንድሮይድ የማይዘዋወሩት ለምንድን ነው? ይህ በአጋጣሚ የሆነ ነገር አይደለም፣ ታስቦበት የተደረገ ነው። ይህ በውስጡ እንድትቆዩ ተብሎ በጥንቃቄ የተገነባው ዲጂታል ዓለም የአፕል ስነ ምህዳር ነው። ነገር ግን አፕል እንዴት እናንተን በሲስተሙ ውስጥ እንደሚያስቀራችሁ በጥልቀት ገብተን ከመመልከታችን በፊት ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። አይፎን ትገዛላችሁ፣ ምናልባት ማክቡክ ወይም ሌሎች የአፕል ምርቶች ይኖራችኋል። ነገር ግን ከዚህ በስተጀርባ በዘመናዊው ታሪክ ውስጥ ካሉ እጅግ በጣም የተራቀቁ የገበያ ስልቶች አንዱ አለ። አፕል የሚሸጥላችሁ መሳሪያዎችን ብቻ አይደለም፣ የሚሸጥላችሁ የተሳሰረ ሲስተምን ጭምር ነው። እያንዳንዱ ምርት፣ እያንዳንዱ መተግበሪያ፣ እያንዳንዱ አገልግሎት በጣም በተቀላጠፈ ሁኔታ አብሮ እንዲሰራ ተደርጎ የተሰራ ከመሆኑ የተነሳ ሌላ ማንኛውንም ነገር መጠቀም የማይመች እንዲሆን አድርጎታል። አይፎን ሲኖራችሁ ከማክቡካችሁ ጋር በኤርድሮፕ አማካኝነት ያለምንም ውጣ ውረድ ይገናኛል። በዚህም ትልልቅ ፋይሎችን በቅጽበት መላክ ትችላላችሁ። ሲስተሙ በአፕል ዓለም ውስጥ ብቻ ምቾት፣ ደህንነትና ቅልጥፍና እንዲሰማችሁ ለማድረግ በጥንቃቄ የተሰራ ስርዓት ነው። ከዛም አይክላውድ አለ። ፎቶዎቻችሁን፣ ማስታወሻዎቻችሁን፣ አድራሻዎቻችሁንና ፋይሎቻችሁን በሁሉም መሳሪያዎቻችሁ ላይ የሚያመሳስል የአፕል የመስመር ላይ ማከማቻ ስርዓት። አንዴ እሱን መጠቀም ከጀመራችሁ ሁሉም ዲጂታል ህይወታችሁ፣ ትውስታዎቻችሁ፣ መረጃዎቻችሁ ከአፕል ሰርቨሮች ጋር ይተሳሰራሉ። ወደ አንድሮይድ ወይም ዊንዶውስ ለመሄድ ከሞከራችሁ ሁሉንም ነገር ማዛወር ውስብስብና ጊዜ የሚወስድ ይሆናል። አፕል ማሸጊያው፣ ቀለሞቹ፣ ጥቅም ላይ የዋሉት ቁሳቁሶች ሁሉም አንድ ግልጽ መልእክት ያስተላልፋሉ። ጥራት ያለው ነገር እየገዛችሁ እንደሆነ ይናገራሉ። እይታችሁ የሚሰጣችሁ ስሜት ደግሞ ወደ ብራንድ ታማኝነት ይለወጣል። የአፕል ስነ ምህዳር ጥገኛም ያደርጋችኋል። ለምሳሌ ማክቡክ፣ አይፎን እና ሌሎች የአፕል ምርቶች አላችሁ እንበል። ከመካከላቸው አንዱን ለመቀየር ከወሰናችሁ ሌሎቹ አብረው የሚሰሩበትን መንገድ ይነካል። ልክ እንደዚህ በዚህ ስነ ምህዳር ውስጥ ታስራችኋል ማለት ነው፣ በጉልበት ሳይሆን በምቾት። ይህ ስልት በጣም ውጤታማ ከመሆኑ የተነሳ ደንበኞችን ወደ የረዥም ጊዜ ተጠቃሚዎች ይቀይራል። አፕል እንደ ኤርታግስ፣ ቪዥን ፕሮ ወይም አፕል ሆም ፖድ ያሉ አዲስ ምርቶችን ባወጣ ቁጥር ብራንድ እንድትቀይሩ ሊያሳምናችሁ አይሞክርም። የሚያስታውሳችሁ ነገር ቢኖር ከአሁን በፊት ካላችሁ ነገር ጋር ምን ያህል በጥሩ ሁኔታ ሊሰራ እንደሚችል ብቻ ነው። የአንድሮይድ ተጠቃሚዎች እንደሚችሉት የአፕል ተጠቃሚዎች እንደ ልብ መተግበሪያዎችን መጫን አይችሉም። ጥቅሙ ደህንነትና አስተማማኝነት፣ ጉዳቱ ደግሞ አነስተኛ ነፃነት። ነፃነት አፕል በትክክል የሚገድበው ነገር ነው። የአንድሮይድ ስልክ ወይም የዊንዶውስ ላፕቶፕ መጠቀም ስታስቡ ወደ ኋላ እንደመመለስ እንዲሰማችሁ ያደርጋሉ። ሌላው ቀርቶ የመልእክት መተግበሪያቸው የሆነው አይሜሴጅ እንኳን ከአንድሮይድ ተጠቃሚዎች የተለየ እንዲመስል ተደርጎ የተሰራ ነው። ታዲያ የአፕል ስነ ምህዳር አካል መሆን መጥፎ ነው? አይደለም። አፕል በቴክኖሎጂው ዓለም ውስጥ ካሉት እጅግ በጣም አስተማማኝ፣ ለተጠቃሚ ምቹና ደህንነታቸው የተጠበቁ ስርዓቶች አንዱን ፈጥሯል። የአፕል ብልህነት ይሄ ነው። እንድትቆዩ አያስገድዷችሁም፣ ነገር ግን መውጣትን በጭራሽ እንዳታስቡት አድርገው ምቹ ያደርጉላችኋል። ይህንን ቪዲዮ ከወደዳችሁት ቴክኖሎጂ ዓለማችንን እንዴት እንደሚቀርጽ በጥልቀት የምንዳሰስባቸውን ተጨማሪ ቪዲዮዎች ለማግኘት ሰብስክራይብ፣ ላይክ እና ሼር ማድረግ እንዲሁም የኖቲፊኬሽን ምልክቱን መጫናችሁን አትርሱ።